ኢትዮጵያ ጥንካሬ ያለው በብዝሃነቷ ውስጥ ነው። በቋንቋዎቻችን፣ በባህሎቻችንና በእምነቶቻችን። ሆኖም ሰላም በዝምታ ወይም በመለያየት ሊገነባ አይችልም። የሚጀመረው በውይይት ነው። ከአንድ ትውልድ ወደ ሌላው፣ ከማህበረሰብ ወደ ማህበረሰብ፣ ከእምነት ወደ እምነት ተሻግረን ስንደማመጥ መተማመንን እንገነባለን፣ ቁስሎችን እናክማለን፣ እንዲሁም የጋራ መግባባትን እናገኛለን። ከግጭት ይልቅ ውይይትን፣ ከፍርሃት ይልቅ መግባባትን፣ ከጥላቻ ይልቅ አንድነትን እንምረጥ። አንድ በአንድ በምናደርጋቸው ውይይቶች አማካኝነት ዘላቂ ሰላምን አብረን ልንገነባ እንችላለን። ለሰላም ውይይት